የ42 ዓመቷ ሳራ ቡን የፍቅረኛዋን አስክሬን ሻንጣ ውስጥ እንዳገኘችው ለፖሊስ ትናገራለች። ጆርጅ ከውስጥ ሆኖ ሻንጣውን በኃይል እየገፋው ነበር። መተንፈስ እንዳቃተው ደጋግሞ እየተናገረና የሳራን ስም እየጠራ ህይወቱን እንድታተርፍለት ይማጸን ነበር። እየታፈነ ላለው ጆ እንዲህ አለችው፣ ርህራሄ በሌለው ስሜት አዎ ስሜ ነው ደጋግመ ጥራው ብላ መለሰችለት። ሰላም እንደቆያችሁኝ ዳጊሻ ነኝ። ዛሬም ጊዜና ሰዓቴን ጠብቄ ምሽት 1 ሰዓት ላይ ማስተላለፈውን የዩቲዩብ ቪዲዮ ይዤ ከቻሳ ብያለሁ። ምን አይነት ኢንትሮ ነው የሰሩት? ብቻ ዛሬ የማቀርብላችሁ ቪዲዮ ምንድነው ሳራ ስለተባለች ሴት ነው የምናየው ምናምን ነገር እና ሳራ በጣም ከባድ ሰው ነች። አልገባችሁም? ከባድ ሰው ነች። ባሏን ማለት ነው በሻንጣ አፍናን የገደለችው። የትም እንዳትሄዱ። ታሪኩ የሚጀምረው ፖሊስ ጣቢያ ውስጥ በደረሰ አንድ አስደንጋጭ የ911 ስልክ ጥሪ ነው። የ42 ዓመቷ ሳራ ቡን የፍቅረኛዋን አስክሬን ሻንጣ ውስጥ እንዳገኘችው ለፖሊስ ትናገራለች። እስቲ ታሪኩን ወደ ኋላ መለስ ብለን እንየው። ሳራ እንደምትለው ከሆነ ክስተቱ ከመፈጠሩ አንድ ቀን በፊት ማታ ላይ እሷና የ42 ዓመቱ ፍቅረኛዋ ጆርጅ እጅግ አስደሳች ምሽት እያሳለፉ ነበር። በረንዳ ላይ ሆነው ወይን ጠጡ፣ ስዕል ሳሉ፣ ሙዚቃ አዳመጡ፣ ፐዝል ገጣጠሙ። በአጠቃላይ ጥሩ ጊዜ እያሳለፉ ነበር። ከምሽቱ 10 ሰዓት አካባቢ ድብብቆች ለመጫወት ወሰኑ። እነዚህ ሰዎች 42 ዓመታቸው አልነበር እንዴ? ደግሞ ሁለቱም 42 ዓመታቸው ነው። አኩኩሉ ነጋዌ ሊጫወቱ ነው። እሺ ሳራ እንደተናገረችው ከሆነ ጆርጅ ለተቸገሩ ሰዎች የሚሰጡ ልብሶችን ለማስገባት ያመጡት ሻንጣ ውስጥ መግባቱን እንደ ጥሩ ቀልድ አይቶት ነበር። ሻንጣው ሊደበቅ ነው። እስቲ እሷም ሻንጣውን ዘግታበት መተንፈሻ እንዲሆነው ትንሽ ክፍተት ትታለት ቀልድ መስሏት እየሳቀች ወደ ላይኛው ክፍል ወጣች። በዛውም ድንገት እንቅልፍ ይወስዳታል። በማግስቱ ከሰዓት ላይ ስትነቃ ግን ጆርጅ ምንም አይነት እንቅስቃሴ አልነበረውም። ፖሊሶችም ቤቱ ሲደርሱ ሳራ ብቻዋን አልነበረችም። የቀድሞ ባሏም እዛው ነበር። በዛን ቀን የ9 ዓመት ልጃቸውን የመንከባከብ ተራ የሳራ ቢሆንም ሳራ ከቀድሞ ባሏ የ9 ዓመት ልጅ አላት። እሺ በዛ ቀን የ9 ዓመት ልጃቸውን የመንከባከብ ተራ የሳራ ቢሆንም የጆርጅን አስክሬን ስታይ ግን በድንጋጤ ፖሊስ ከመጥራቱ በፊት ለቀድሞ ባሏ አስቀድማ ደውላለት ነበር። የቀድሞ ባሏ ለፖሊሶች አንድ ወሳኝ መረጃ ሰጣቸው። ጆርጅ ከዚህ ቀደም በሳራ ላይ ጥቃት በማድረሱ ምክንያት ታስሮ የነበረ ቢሆንም በይቅርታ የተለቀቀ ሰው መሆኑን ተናገረ። ይሄ ማማት ነው። የቀድሞ ባሏ ነው። የቀድሞ ባሏ ስላውን ባሏ ነው ጥቆማ እየሰጠ ያለው። ስለዚህ ነው ያው ፖሊስ ብሆን እንዴ ተቀናቃኙ እኮ ነው። ስለዚህ እንትን አልለውም። የሱን አሁን ለምሳሌ ሳራ ላይ ጥቃት አድርሶባት ነበር ምናምን ብሎ ጨማምሮ ቢነግረኝ ከምንም ልቆጥሮ አልችልም። እንደ መረጃ ይዟለሁ። ግን የቀድሞ ባሏ ነው አትርሱ። ቀጥሎም ፖሊሶች ለፍተሻ ቤቱን በቁጥጥር ስር አዋሉት። ሳራ በረንዳ ላይ ወጥታ ሲጋራ እንድታጨስ እንኳን አልፈቀዱላትም። ታዲያ በቀጣዩ ቀን ወደ ፖሊስ ጣቢያ እንድትመጣ ነግረዋት ሄዱ። በማግስቱ ከሰዓት ሳራ ወደ ኦሬንጅ ካውንቲ ፖሊስ ጣቢያ መጣች። የሚገርመው ነገር በጣም ዘና ብላ ነበር። እንዲሁም የራሷን ጥያቄዎች በወረቀት ላይ ጽፋ ይዛ መጣ ነበር። በተለይም ስልኳን መቼ እንደሚመልሱላት ትጠይቅ ነበር። መርማሪ ቼልሲና ስኮት ከፊት ለፊት ተቀምጠዋል። በዚህ መሀል እኔ የሚገርመኝ ማለት ነው የፈረንጆች ስም አወጣጥ። አሁን ቼልሲ እኔ ቼልሲ ማቀው የኳስ ቡድን ሆኖ ነው። ስኮት እኛ ጋር ሲመጣስ ፋጡማ ገሜ ሌላ ጣሰው እኛ ጋር ይወለ ጣሰው ማባብ። አሁን እሺ ጣሰውን በምን አይነት እንትን ሊያቆላምጡት ይችላሉ? ብቻ እኛ አሁን ከእንትን አንውጣ፣ ከጽሁፉ አንውጣ። ጣሰውን ግን ምን ብላችሁ እንደምታቀለው አምጡት ኮሜንት ላይ ፈልጋለሁኝ። እሺ እጠብቃለሁ። መርማሪ ቼልሲና ስኮት ከፊት ለፊት ተቀምጠዋል። እሷ የማታውቀውን ትልቅ ሚስጥር እነሱ ያውቃሉ፣ ግን ወዲያውኑ አልነገሯት። መጀመሪያ የራሷን ውሸት እንድትናገር እድል ይሰጧታል። ሳራ እሁድ ቀን ምን ያህል በደስታ እንዳሳለፉ ማውራት ትጀምራለች። ቤቱን አጸዱ፣ ልብስ አጠቡ፣ ወይን ጠጡ፣ ፐዝል ገጣጠሙና ሙዚቃ አዳመጡ። ከዚያም ጆርጅ ድብብቆች ለመጫወት አስቦ ልብስ ሊሰጡት ወዳዘጋጁት ሻንጣ ውስጥ በፍቃደኝነት እንደገባ ተናገረች። ታዲያ ሻንጣውን ዘግታበት እንደ ቀላይታው ወደ ላይኛው ፎቅ ወጥታ በዛው እንቅልፍ እንደወሰዳት አስረዳች። በዚህ ሰዓት መርማሪዎቹ ጫና ማብዛት ጀመሩ። የጆርጅን የአስክሬን ምርመራ ውጤት ነገሯት። ጆርጅ ከንፈሩ አካባቢ ተቆርጧል ሲባል ስትል አንገቱ ላይ የመታነቅ ጠባሳ አለ። እንዲሁም ግንባሩና ጭንቅላቱ ላይ የመመታት ምልክት ታይተዋል አሏት። በዚህ ሰዓት የሳራ ባህሪ ወዲያውኑ ተቀየረ። በፍርሃት ውስጥ ሆና ራሷን መከላከል ጀመረች። ጆርጅ በተፈጥሮ ከግድግዳ ጋር የመጋጨት ልምድ እንዳለውና በቅርቡ ከልጇ ብስክሌት ላይ ወድቆ እንደነበር ተናገረች። እኔ በእጅ አልነካሁትም፣ ምንም የማውቀው ነገር የለም፣ ቀኑን ሙሉ በጥሩ ሁኔታ ነው ያሳለፍነው ብላ ማለች። አክላም ጆርጅ ቁጡ ኧረ በስመ አብ መብራት አልጠፋም ሄሎ ምንድን ነው እየተሰራ ያለው ነገር? መብራቱን በፍጥነት አምጡት።
ብላቸው ምን ይፈጠራል? ለአንድ ወር ይጠፋል መብራቱ ማለት ነው። የሚፈጠረው ነገር ይሄ ነው ስተነብኝ ማለት ነው። የእናንተን ትንበያ ደግሞ ኮመንት ላይ ያስቀምጡልኝ። ጆርጅን አሰብኩት ሻንጣ ውስጥ ሲሰቃይ። አይ የወንድ ልጅ መከራ፣ አይ የወንድ ልጅ መከራ። መከራችን እኮ አያልቅም ሰዎች። ምን የአፍህን ፍሬ ትበላለክ ይባላል። ስለዛ ያው እኛ ሰፈር ቶሎ ነው መብራት የሚመጣው። የምር ሰከንዶች አይቆይም። ይኸውላችሁ እስካሁን መብራት ጠፍቶ አሁን ገና ነው መብራት የመጣው። ቀን 10 ሰዓት አካባቢ ምናምን ነበር የጠፋው። እንግዲህ 3 ሰዓት ሆኗል። እንግዲህ እንቀጥላለን። ምንም ማድረግ አይቻልም። እንቀጥላለን። በፍርሃት ውስጥ ሆና ራሷን መከላከል ጀመረች። ጆርጅ በተፈጥሮ ከግድግዳ ጋር የመጋጨት ልማድ እንዳለውና በቅርቡም ከልጃቸው ብስክሌት ላይ ወድቆ እንደነበር ተናገረች። እኔ በእጅ አልነካሁትም፣ ምንም ማቀው ነገር የለም፣ ቀኑን ሙሉ በጥሩ ሁኔታ ነው ያሳለፍነው ብላ ማለች። አክላም ጆርጅ ቁጡ እንደነበረና ምንም እንኳን በደል ቢያደርስባትም ምን ያክል ተወደውና ትንከባከበው እንደነበር በሰፊው አወራች። መርማሪዎቹ ለአንድ ሰዓት ያክል በትዕግስት አዳመጧት። ቀጥሎም ዋና መርማሪው አንድ አጭር ጥያቄ ጠየቃት። እሁድ ዕለት በስልክሽ የቀረሽው ምን አይነት ቪዲዮ እንደነበር ታስታውሻለሽ? ሳራ በፍርሃት ውስጥ ሆና ተርበተበተች። የውሻ ፎቶ ያነሳው ይመስለኛል አለች። መርማሪው አይፓዱን አዞረና በጠረጴዛው ላይ ገፋ አረገላት። ከስልክሽ ላይ ያገኘነውን አንድ መረጃ ላሳይሽ እፈልጋለሁ አላት። ሳራ ስክሪኑን እንዳየችው ወዲያውኑ አፈገፈገች። ባትሪው ሊያልቅ ነው ዝጋው በማለት ፊቷን አዞረች። ቪዲዮን ለማየት ፍቃደኛ አልነበረችም። ያስታውከኛል፣ እንቅልፍ ይነሳኛል፣ ማየት አልፈልግም አለች። ምን ቢሆን ነው ቪዲዮ? እሺ ቀጥል። ፖሊሶቹ ግን ቪዲዮ ላይ ያለውን እያንዳንዱን ነገር አይተውታል። ከምሽቱ 5 ሰዓት ከ12 ላይ የተቀረጸው ይሄ ቪዲዮ ጆርጅ ሞቶ የተገኘበት ሻንጣ ሙሉ በሙሉ ተዘግቶ ያሳያል። ጆርጅ ከውስጥ ሆኖ ሻንጣውን በኃይል እየገፋው ነበር። መተንፈስ እንዳቃተው ደጋግሞ እየተናገረና የሳራን ስም እየጠራ ሕይወቱን እንድታተርፍለት ይማጸን ነበር። ታዲያ ከትንሽ ደቂቃዎች በፊት ሳራ እንደተናገረችው ጥላው ላይኛው ፎቅ ላይ ተኝታ አልነበረም። ስልኳን ይዛ እየቀረጸች በሁኔታው እየተዝናናችና በሳቅ እየሞተች ነበር። ግልፍጥ ድሮ ማውቂው ነበር። እየታፈነ ላለው ጆ እንዲህ አለችው፣ ይሄ ላደረከኝ በደል ሁሉ ነው። ደደብ ያለችው እሷ ነች። እሺ እኔ አይደለሁኝም። እያሾፈችበት የራስ ጉዳይ ነው። ሌላ ሴት ጋር ስትሄድ እኔም የሚሰማኝ ስሜት ልክ እንደዚህ ነው አለችው። የፈረንጅ ቅጣት እኮ ከባድ ነው እናንተ። እያፈነችው ነው እንዴ ታዲያ? አትፋተውም እንዴ? ወይ መፋታት እኮ ሌላ ሴት ጋር ቺት ካረገባት በሰላማዊ መንገድ እኮ አልፈልግም በቃ ካንተ ጋር ያለኝ ግንኙነት እዚህ ጋር ያብቃ ማለት ትችላለች። እሷ የመረጠችው ግን ሻንጣው እስከታ በአኩኩሉ ሰበብ ማፈን ነው። እሱ ስሟን እየጠራ ሲማጸናትም እኔ ርህራሄ በሌለው ስሜት አዎ ስሜ ነው ደጋግመ ጥራው ብላ መለሰችለት። መርማሪው ትኩር ብሎ እያያት እንዲህ አላት፣ ህይወቱን እንድታተርፊለት እየተማጸነሽ አንቺ ግን እንዲተርፍ አልፈለግሽም አላት። ሳራ አሁንም መርማሪዎቹን ለማሳመን ትሞክር ነበር። እቺ አይናውጣ ባካችሁ፣ እኛ እኮ ሁልጊዜ እንደዚህ ነን፣ ለማጥቃት አስቤ አይደለም ያደረኩት አለች። ነገር ግን መርማሪዎቹ የመጨረሻውንና እጅግ አስደንጋጩን ማስረጃ ወጡ። ቪዲዮ አንድ ብቻ አልነበረም፣ ሁለት ነበሩ። ሁለተኛው ቪዲዮ የተቀረጸው ማታ 5 ሰዓት ከ23 ላይ ነበር፣ ልክ ከ11 ደቂቃዎች በኋላ። በሁለተኛው ቪዲዮ ላይ ሻንጣው ሙሉ በሙሉ ተገልብጦ የክፍሉ ሌላ ጥግ ላይ ይገኛል። ጆርጅ አሁንም በውስጡ ታፍኖ ነበር። ታዲያ መርማሪው አፋጠጣት። ሻንጣውን መክፈት እየቻልሽ ለምን አላወጣሽም? ወደ ላይኛው ፎቅ ከማውጣትሽ በፊት ለምን ዝም ብለሽ አልከፈትሽለትም አላት። ሳራ እስካሁን ያደረገችው ማስተባበያ ሙሉ በሙሉ ፈረሰባት። እሰይ ሄ ነው ምክንያቱን አላቅም፣ አስቤው አላደረኩትም እያለች ስትጠጣው በነበረው ወይን ማሳበብ ጀመረች። ከዛም ቀጥሎ አንድ መርማሪ በስልኩ ቴክስት ሲያረግ ታያለች። ንግግሯን አቋርጣ በስልክ ስለኔ እያወራ ነው እንዴ ብላ ጠየቀች። ገዳይ ሆና ከመያዟ በላይ ሰዎች ምን አሉኝ የሚለው ነገር ያስጨንቃት ነበር። እንዲሁም የጆርጅን የጋብቻ ቀለበት ከአስክሬን መርማሪዎች እንዴት መውሰድ እንደምትችል ጠይቃ ነበር። ልሸጠው ነው ምንድነው? መርማሪዎቹ የሰሙት ነገር በቂያቸው ነበር። በቂያቸው ነው። እንድትቆም እንድትዞርና እጆቿን ወደ ኋላ እንድታደርግ አዘዟት። ሳራ በድንጋጤ ለምንድን ነው ይሄ የሚሆነው ብላ ጠየቀች። መርማሪው ባጭሩ ምክንያቱም ጆርጅ ሞቷል ብሎ መለሰላት። በቃ ምንም ሌላ ምክንያት አያስፈልገውም። ያሳዝናል። ካቴናውን በእጆቿ ላይ ሲያጠልቅ ሳራ ቡን የመጨረሻውን ጥያቄ ለፖሊሱ ጠየቀች። ማለት እስካሁን ያደረጋችሁት የውሸት ጨዋታ ነበር አለችው። እንደ ፈረንጆቹ በየካቲት 2020 በሁለተኛ ደረጃ የነፍስ ግድያ ወንጀል ተከሳ ታሰረች። ዛሬም ድረስ ፍርዷን እየጠበቀች በእስር ላይ ስትሆን እስካሁን 7 የተለያዩ ጠበቆችን ቀያይራለች። የመጀመሪያዎቹ 6ቱ ከእሷ ጋር መስራት አንችልም ብለው ስራቸውን በፈቃደኝነት አቁመዋል። ሳራ ወደ ላይኛው ፎቅ ወጥቼ ተኝቼ ነበር ትላለች። ነገር ግን በስልኳ ላይ ያለው መረጃ እንደሚያሳየው
ቢያንስ ለ11 ደቂቃዎች እዛው ቆማ እወድሃለሁ የምትለውን ሰው ሻንጣ ውስጥ አፍኖ ሲሞት እየተመለከተች እየቀረጸችና እያዳመጠች ነበር። እንደ ቀልድ የተጀመረው የድብብቆች ጨዋታ ወደ ዘግናኝ አደጋ ተቀየረ ወይስ ታስቦ የተፈጸመ የበቀል እርምጃ ነበር? እናንተስ ምን ታስባላችሁ? የዛሬው ታሪካችን በዚያ በቃ ይላል። እንግዲህ ሳራ ከባድ ሰው ነሽ እና የእናንተን ኮመንት ተጠብቃለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ነገ ምሽት 1 ሰዓት እስክንገናኝ ድረስ ቸር ቆዩኝ። ቻው